ጽንፈኝነት፣ ጥላት ምንድን ነበር ሲያደርግ ነበር? ዛሬው በጣም ደስ ይላል። ልጆቻችንን ስናይ ሲማሩ ያለ ጭንቀት ገብቼ ሳወያያቸው ገብቼ ፎቶ ስነሳ የራሴ የሆነ ክብር ሰጥቶኝ ርቀን ድልድይ ስንመርቅ እናንተ ደግሞ ከከተማ ወጣ ብላችሁ ገጠሩን ስታዩት ለገጠሩ ሕዝብ አለን ስትሉ ለካ መንግስት አለን የሚል መልእክት ነው የሚሰጥ ያለው እዛም አካባቢ መስተዳድር። ጽንፈኝነት ወይ ጥላት ተዋግቶን ብቻ አይደለም የምናሸንፈው፣ ገለንም ብቻ አይደለም የምናሸንፈው፣ በልማት የምናሸንፈው። ልማት ራሱ ጥይት ነው። ልማት ራሱ ተኩስ ነው። በልማት እንደዚህ ታረጋግጡላችሁ ለህዝቡ፣ ለማህበረሰቡ፣ ለህብረተሰቡ ይጠላዋል። እኛ ግድያው እኮ ምን ግድያ እኮ አይናፍቀን፣ ሞት አይናፍቀን። የሚናፍቀን ልማት ነው። የሚናፍቀን ህብረተሰባችንን ኑሮውን መለወጥ ነው። እና ዛሬ ያደረጋችሁት የይማና ደንሰ ወይም ማደት ዙር ያላችሁ መስተዳደሮች፣ አንተም የግብረ ኃይል አስተባባሪ ስለሆንክ የግብረ ኃይሎችም የሚመጡ ስላሉ ናና ይልን በማለታችሁ እኔ ዛሬ ተደስቻለሁ። ለምሳሌ ማነው መጀመሪያው ደረጃ አይተናል፣ ትምህርት ቤት አይተናል። እንደገና ደግሞ ወደዚህም አልፈን አይተናል፣ የአዴት ዙሪያውንም አይተናል። ጥሩ የሆኑ ነገሮች ሊያሳድጉን ሊቀይሩን የሚችሉ ደግሞ አንዳንድ በራሳችሁ የመንግስትን ባጀት ሳይሆን በራሳችሁ ፈጠራ ፈጥራችሁ ገንዘብ መቆጠብ አስተምራችሁ ገንዘብ መቆጠብ በትንሽ ብዙ ነገር ሊሰራ እንደሚችል ፈጠራዎችን አይቻል እና ይሄ ደግሞ እያደገ እየዳበረ መሄድ አለበት። አሁን ምንድን ነው ይሄ ጽንፈኛ ኃይል መንግስት እንደማይሆን ግልጽ። እንኳን መንግስት ቀርቶ ወረዳም አይመራም፣ ቀበሌም አይመራም። ካሁን በኋላ እየሄድን መተዋለን፣ እየሄድን እንደመስሰዋለን። ስለዚህ የሰራዊት ጸጥታን፣ ሰላምን ለማምጣት ህግን ለማስከበር ጠዋት ማታ እየሰራ ያለው አማራጩ ጽንፈኛው አማራጩ በሰላም መንገዱን አሳይቶታል። መንግስት በሰላም እንጂ በሰላም ካልመጣ ግን አሁንም እርምጃችን ይቀጥላል። አንዳንዱ ሰው ሞኛል፣ ወደ ወደቡ ይሄዳል ሰራዊቱ፣ ወደ ትግራይ ይሄዳል ሰራዊቱ ይላል። ሰላም ሳናረጋግጥ አንሄድም። የአማራን ህዝብ እሳቱ ውስጥ አስገብተን አንሄድም። የህዝባችንን ሰላም እናስቀጥላለን። የዚህን ክልል ሰላም እናስቀጥላለን። ህገ መንግስቱን የበላይነት እንዲቀጥል እናደርጋለን። ክቡር ያላት ህዝብ ናት። ይህ ህዝብ ክቡር ነው። መከላከያ ሰራዊታችን ህገ መንግስቱን ተሰጥቷል፣ ህዝብ ተሰጥቷል፣ ዳር ድንበር ተሰጥቷል። ስራ ሊበዛብን ይችላል። የሚወጥሩን ጥላቶቻችን ናቸው፣ ታሪካዊ ጥላቶቻችን ናቸው። ስራ የሚያበዙብን፣ የቤት ስራ የሚሰጡን። ይህን የቤት ስራ ግን አብረን ነው የምንዋጣው። እዚህ ያለነው የመንግስት ሰራተኞች በተደጋጋሚ የጸጥታ አካላት በተደጋጋሚ ተዋይተን ይህ ኃይል አይጠቅመንም። በጋራ አንድ ከሆነ እርግጠኛ ነን እናጠረዋለን። ደቡብ ጎንደር ማየት ይቻላል። ደቡብ ጎንደር በሙሉ ዲሽቃውን፣ ሞርተሩን፣ ብሬኑን፣ ስናይፈሩ በሙሉ ገባ። እሺ ሰሜን ጎጃስ ማናስገባበት ምክንያት ምንድን ነው? ማስገባት እንችላለን፣ መምከር እንችላለን፣ ማዋየት እንችላለን። ወንድም ግን ልጅ ሊኖር ይችላል፣ ዘመድ
አዝማድ አበልጅ ሊኖር ይችላል። አስገባው፣ አይጠቅመውም። አስገባው፣ አይጠቅመውም። መሸዋወድ አይጠቅመን፣ መሸዋወድ አይጠቅመን። መሸዋወድ ራሳችን ነው የሚያጠፋን፣ ራሳችን ነው የሚገለን። እስቲ ዛሬ ያለሙት ልማቶች ደስ አይሉ? እነዚህም ገቢ ናቸው፣ ምንጭ ናቸው። ለአርሶ አደሩ ለሕዝብም አገልግሎት የሚሰጡ ናቸው። ቀጣይ ማደት ያድጋል። ይህን ቁርጠኝነት በጋራ አንድ ከሆነ ግን ማምጣት እንችላለን። መረጃ መስጠት፣ ምግብ መከልከል፣ መረጃንም መከልከል፣ ለጸጥታ አካላቱ መረጃ መስጠት፣ ለጸጥታ አካላቱ መንገዱን መስጠት፣ መንገዱን ማሳየት፣ አብረን ከከተማ ወደ ገጠር እየወጣን ህዝባችንን እያገኘን እናወያየው። በአሁኑ ዓመት ነፃ እንውጣ። እስኪ ነፃ እንውጣ።